የእግር መደንዘዝ፣ ማቃጠል፣ እንደ መርፌ መውጋት ምስጢር፣ መንስኤዎችንና መፍትሄዎችን ዛሬ እንመለከታለን ማለት ነው። በቅድሚያ ሰብስክራይብ፣ ላይክ፣ ሼር አድርጉ። ዛሬ ድብቅ መንስኤዎችንና ማወቅ ያለባችሁ የሕክምና መፍትሄዎችን በዝርዝር እንመለከታለን። ወደ ዝርዝሩ እንግባ። የመጀመሪያውና ዋነኛው ምክንያት የስኳር በሽታ በቀዳሚነት ይጠቀሳል። ከፍተኛ የደም ስኳር ነርቭ ጫፎችን ከመጉዳት ባለፈ ነርቮችን የሚመግቡ ጥቃቅን የደም ስሮችን ያፍናል። እንደዚህ አይነት ስሜትና ነርቮቹ እንዲጎዱ ያደርጋል ማለት ነው። ሁለተኛ የአኗኗር ዘይቤና መርዛማ ነገሮችን ከመጠን በላይ አልኮል መጠጣት ነርቭን ይመርዛል። እንዲሁም አንዳንድ የካንሰር ሕክምና ኬሞቴራፒ መድኃኒቶች ያጠቃሉ እና ለብዙ ጊዜ መድኃኒቶችን መጠቀም ለምሳሌ ምን አይነት መድኃኒቶችን እና ሜትሮንዳዞል ወይም ሚዝል የምንለው እና ሲፕሮፍሎክሳሲሊን እና የመሳሰሉ